ይሰጣል ይላታል የምን ቤተሰብ እኔ እኮ ባልሽ ነኝ እኔ ካልፈቀድኩ ይላል እብሩ ላይ እኔ ካልፈቀድኩ ይላል ቅር እንዳትሰኝ ይሄን ሲሰማ ወንድሜ ሐቅ ነው ሐቅ ይመራል አንዳንድ ጊዜ ሴቶችን ተወርድባቸዋለህ አብዱል መጂድ ይባላለሁ እኔ ወንዶችንም መቼም መምከር ካለብኝ መቆጣት ካለብኝ ወንዶችንም እናገራለሁ ዛሬ በእነሱ ላይ ሳይሆን አይቀርም መጨረሻ ላይ ግን የሴቶች ይመጣል አንተ ያገባሃት በሐላል መንገድ ስሜትህን ልታረካ ከዛስ ዘር ለመተካት ሶስተኛ ብዙ ልጆች ወልዳችሁ የነብዩን ሰለላሁ ዐለይሂ ወሰለም ኡመት ለማብዛት ነገ ዱዓ የሚያደርጉልህ ልጆች ለመውለድ ብለህ አይደለም ማለት ነው ያገባሃት ብሩን ካላመጣሽማ እኔና አንቺ አብረን አንቀጥልም ይላታል والله እንዲህ የሚሉ ባሎች አሉ እኔ ያገባሁሽ እኮ ለብሩ እንጂ አፍቅሬሽ አይደለም ሐቂቀተን አረብ ሀገር ያሉ ወንዶች ሁሉም አይደሉም ልብ በሉ እንዳዘሉት አረብ ሀገር ያሉት ወንዶች አሁንም በፐርሰንት ሲቀመጥ 80 ከመቶ ትዳርን አላማውን አውቀው አይደለም የሚገቡበት ስሜቱን ለማርካት ከዛ አስቀጥሎ ልጅ አይፈልግም ላ ልጅ አይፈልግም والله العظيم ስታረግዝ የፈታት አለ ቀጥሎስ እዚሁ ጅዳ ውስጥ የተከሰተ 3 መንታ ልጆች ስትወልድ አድራሻውን ያጠፋ ባላል በአላህ እነዚህ ልጆች የሱ ልጆች አይደሉም የተጸነሰው የሱ ልጅ አይደለም ከጸነሽማ አልፈልግሽም ብሎ ይፈታታል ወይ አስወርጂው ልብ በሉ ወይ አስወርጂው ወይንም እፈታሻለሁ ይላታል ውሳኔዋ ምን መሆን አለበት ፍታኝ ነው ማስወረድ የለባትም ብታስወርድ ወንጀለኛ ትሆናለች ማስወረድ አይደለም መጀመሪያ ራሱ የመከላከያ መድኃኒት መጠቀም ከእስልምና ጋር አብሮ አይሄድ በጭራሽ ብር والله አረብ ሀገርም ሆነ ሌላም ቦታ አላህ በረካ ካላደረገው በስተቀር በስግብግብነት የሚሰበሰብ ብር የትም አያደርስ ድንገትም ከ2 ከ3 አመት በኋላ እንወልዳለን ብለው ፕሮግራም የሚያደርጉ ባልና ሚስት አንድ አመቱን ሳይጨርሱ መለኩል መውት መጥቶ ይወስዳቸዋል ከሁለት አንዳቸው ይሄን ነው ልጅ ሲመጣ የነሱን ብር አይበላም የራሱን ርዝቅ ነው ይዞ የሚመጣው وما من دابة في الأرض إلا على الله رزقها عليك ማንኛውም ምድር ላይ የሚንቀሳቀስ ተንቀሳቃሽ ርዝቁ አላህ ላይ ነው አላህ ላይ ነው ያለው ልብ በሉ ውጭ ሀገር ያለ ጋብቻ አብዛኛውን ስንሰማ ለቅሶ ነው طيب አገባት ትናንትና አበድኩልሽ ከነፍኩልሽ እንቅልፍ አጣሁልሽ በዚህም በዛም ብሎ ዋሽቶ ምን ብሎ አገባት የሚፈልገውን ነገር ከወሰደ በኋላ ወይም ሳያት ካላጀበችው በሰላም እንኳን አይፈታትም ተጋብቶ መልኳ ካላማረችው እንደሚፈልጋት ካልሆነችለት በክብር ነው መፍታት ያለበት እስልምና የሚያስተምረው ግን ምን ያደርጋል ሊፈታት ሲፈልግ ያንገላታታል ያሰቃያታል ከዛስ ምን ይፈጠራል ፍታኝ ስትለው 25000 20000 10000 5000 15000 ካላመጣሽ አልፈታሽም والله እንዲህ የሚሉ ወንዶች አሉ ያለ አግባብ የሷን ልፋት ላብ የወሰደ ወንድ ነገው መልቂያማ ይተፋታል እሱ ካልፈልካት ካላማረች ታምረኛለች ብላ አግብታሃት ነበርአል ካገባሃት በኋላ ሳትሆነ ከቀረች በሰላም ፍታት هذا هو الاسلام ጀነት የምትገባበት ሃይማኖት እኮ ነው እስልምና ان الله يمهل للظالم حتى اذا اخذه
ለም ይፍልቱ አላህ ግፍ የሚፈጽምን ሰው ጊዜ ይሰጠዋል የያዘው ጊዜ ግን ማምለጫ የለውም አላህ በዳይ አይደለም በዳዮችን አይወድም ስንት እህቶቻችን እያለቀሱ ነው ያሉት ፍታኝ አልፈታሽ ይሄን ያህል ብር ካለመጣሽ ሐቅ አለብሽ ይላል የሷን ሐቅ ረስቶ በቃ አንዳንድ ባሎችማ እህቶቻችንን ሲያስፈራሯቸው ምንድነው የሚሉት ፍቺ መጠየቅ አትችይም ፍቺ ከጠየቅሽ የጀነትን ሽታ አታገኝም ይላል والله العظيم በክብር ካልያዘሽ ሐቅሽን ካላሟላ 100% መብት አለሽ ፍቺ መጠየቅ አልፈታም ካለ ተራርቃችሁ ትኖራላችሁ አገርሽ ስትገቢ በሸሪዓ ፍርድ ቤት ኒካውን ማስወረድ ትችያለሽ ሙሉ መብት አላት ረሱል አለይሂ ሰላቱ ሰላም ጋር መልኩ ስላላማራት ብቻ መታኮ አላቁኝ ብላለች ላላላ ፍቺ መጠየቅ አትችይ ማለት እንዴ ላ አላሉ ጠሩት አልወደውም ያለችው መልኩን ዲኑንም ባህሪውንም ወዳለው ግን መልኩን አልፈለኩትም ባለች አንድ ነገር አለ እሷ ፍቺ ከጠየቀች ምን የሰጣትን መህር መመለስ አነሰም በዛም ያንን ይመልሳል ዛሬ ግን ወንዶች ምንድነው ተጨማሪ ብር ይጠይቃሉ ጌጥ የገዛበትን ቤት የፈረሸበትን የቤት ኪራይ የከፈለበትን ለቤተሰብ የላከው ብር ካለ ሁሉንም ደማምሮ 40,000 50,000 30,000 25,000 ሪያል ካልከፈልሽ ኒካውን አላወርድ ከዛስ ኒካ ተሸክማ ትዞራለች እሱ እንዲህ አይነት ወንዶች አሉ ስለዚህ የትዳርን ዓላማ የማያውቁ ወንዶች አገር ቤትም ሆነ ከአገር ውጭ ትዳርን ቢመሰርቱ ትዳር ህይወታቸውን ያበላሽዋል እንጂ የሰመራ ያደርገው ሴቶቹም እንደዛው ችግር ያለባቸው ሴቶች አሉ በቃ ገብቶ መውጣት ብቻ የምትፈልግ ሴት አለች አላህ ሂዳያ ይስጠን ሂዳያ ይስጣት ትገባለች ትሞክረዋለች ላላ አትፈልገኝም አው የሱን ኒካ ሳታስወርድ ሌላ ወንድ ጋር መጀናጀን ትጀምራለች ከመጀናጀንም አልፋ ኒካ ታስራለች والله እንዲህ አይነት ሴቶች አሉ የሌላውን ኒካ ተሸክማ አገር ቤት ባሏን አስቀምጣ እዚህ መታ ኒካ ምታስራለች والله አሉ ራሳቸው የጠየቁኝ እህቶች አሉ የጠየቁኝ እህቶች እንዲህ አርጌ ነበር ምን ላድርግ አገር ቤት ያለው ባል ሚስቴናት ይያለ እየጠበቃት እሷ እዚህ አግብታ የጸነሰች የወለደች ሴት አለች አያችሁት በመሰረቱ ጋብቻ ሲመሰረት ሊያስተዳድር ነው እንጂ ልታስተዳድረው አይደለም ግን ተባብረን ህይወታችንን እናስተካክል ከተባለ ከሸሪዓው ጋር የማይጋጭ የሆነ ስራ ምትሰራ ከሆነ ትስራ አንድ ወር እንኳን ስራ ፈታ ከተቀመጠች ቁም ስቅሎ ነው የሚያሰጣት ጸንሺ እያለ የለመናት ላ እምትል ሴት አለች በዚህ የተነሳ የትዳር ጥፍጥና ይጠፋል ወይም ይቀንሳል ሴቶችም ጋር ችግር አለ በቃ ልሞክረው ብለው የሚገቡ ሴቶች አሉ ልሞክረው ከሆነኝ ቀጥላለሁ ካልሆነኝ ተጨወጣለሁ ምን ያመጣል ቢያንስ ብር ክፈይ ነው የሚለኝ እከፍላለሁ እንዴ የሚሉ ሴቶች አሉ አሁን የቅድሞ አይነት ወንድ የዚች አይነት ሴት ሁለቱ የሚመሰርቱት ትዳር የደስታ ምንጭ ሊሆን አይችልም ትዳሩ በስደት ዓለም ላይ የሚመሰረት ትዳር ደስታ አለው ወይ በሁለቱ አሁን በተጠቀስኳቸው ሰዎች ሌሎችም አሉ እናንተ የጠቀሳችኋቸው ምክንያቶች ሸሪዓውን አለማወቅ የሷን መብት አለማወቅ የሱን መብት አለማወቅ የትዳርን ዓላማ አለመረዳት ነገ አላህ ፊት የሱን ሐቅ ባጓድል በሱ ላይ ሌላ ወንድ ጋር በባልግ ትዳር ያለኝ ከሌላ ሴት ጋር ከኒካህ ውጭ አቅም ካለው
ተነጋግረንበታል ካሁን በፊት ሴቶችን ያስቆጣብኝ ይሄ ነው አንዱ ሁለተኛ ሶስተኛ አራተኛ ማግባት የቻለ በተቀመጠው ክራይቴሪያ መሰረት ማግባት ይችላል ወንድ ይሄ ነው ሴቶች ከኔ ጋር እንዲጋጩ ያደረጋቸው ለምን ተብሎ አብዱል መጂድ ሁለተኛ ሶስተኛ አግቡ ይላል እኔ አይደለሁም ያልኩት ሸሪዓው ነው ግን ማንኛውም ወንድ አይደለም እዚህ ሀገር ግን ማንኛውም ወንድ ነው ያደረገ ያለው የብር መሰብሰቢያ አድርጎታል የብር መሰብሰቢያ የሀብት ማገኛ አድርጎታል ሁለተኛ ሶስተኛ አራተኛ የሚያገባው እሷን ከዝሙት ለመጠበቅ ስሜቷን በሐላል መንገድ እንድታረካ አስቦ አይደለም የሚያገባት የሚያደርጓሉ ጥቂቶች ናቸው አንድ ሚስት አልበቃው ብላ አይደለም ሁለተኛ የሚያገባው ሶስተኛ የሚያገባው ብር ለማግኘት ብቻ የዛችንም ደሞዝ ለመቀበል ወንዶችም ጋር ችግር አለ ሴቶችም ጋር ችግር አለ እንዲህ አይነት ወንዶች እንዲህ አይነት ሴቶች የሚመሰርቱት ትዳር ደስታ የለው አገር ቤትም ሆነ ከአገር ውጭ ጉዳቱ ምንድነው ጉዳቱ ጸብ ይፈጥራል እንዲህ አይነት ወንዶች በስደት ዓለም ላይ አብዛኛውን ጊዜ ስደት ዓለም ላይ አሁን ባልኳችሁ መንገድ የሚመሰረቱ ትዳሮች ይበዛሉ ይሆነኛል አላህን የሚፈራ ነው ብላ ከምታገባዋ እህት ሌላ መስፈርት አስቀምጣ ወንድ ታገባለች እሱም ዲነኛ ናት ጥሩ ልጅ ናት ሳይሆን ሌላ ክራይቴሪያ አስቀምጦ ያገባል በሁለቱ መካከል ችግር ይፈጠራል ቤተሰብ ለቤተሰብ እንዲጣላ ችግር ይፈጠራል እርስ በርሳቸው እስከ መበዳደል ደረጃ ሚስቱን በጩቤ ለመውጋት ለመግደል የቃጣች ሚስት አለች የገደለ ባል አለ ሚስቱን ምን ሲሰራ ዝሙት ሲሰራ አግኝቷት ነው አይደለም ከሌላ ወንድ ጋር ስትባልግ አይቶ ነው አይደለም የዱንያ ጥቅም ስለጎደለበት ብቻ ባጭሩ ወንድሞቼ እህቶቼ ትዳር ከመሰረቱ የደስታ ምንጭ ነው ግን እንዴት ትዳር ውስጥ መግባት እንዳለብን ሳናውቅ ስንቀር ለምን እንደምንጋባ ሳናውቅ ስንቀር ትዳር ለምን እንደምንመሰረት ሳንረዳ ዓላማውን ሳናውቅ ስንቀር ጉዳት ያመጣል ታለቅስብሃለች ብትበድላት ሐቋን ያለ አግባብ ብትወስድ ብታባራት እሷ ቤት ፈርሻ ሁሉ ነገር ችላ ተጋብተው አስለቅሶ ከቤት ያስወጣታል ሲመራት ቤቱን ለቃ ትወጣለች እቺ ጠብ ያለችው እንባ ነገው መልቂያማ ትመጣለች ወንድሜ እንዳትረሳት እሱን ቁጭ አድርጋ ጥላው ትሄዳለች ካላጀባት ኒካሁ ለወርድ እንኳን አትልም ከሌላ ወንድ ጋር ህይወት ትፈሰርታለች እቺ ስራሽ ነገው መልቂያማ እርቃንሽን አላህ ፊት ቁመሽ እንድትጠየቂበት አድርገሻለች ባጭሩ ስደት ዓለም ላይ የሚመሰረቱ ትዳሮች ከደስታቸው ይልቅ ሐዘናቸው ይበዛል ለምን ቅድም የዘረዘርኳቸውና እናንተ ያነሳችኋቸው በርካታ ነገሮች አሉ ለዚህ ነው አብዛኞቹ እህቶቻችን ትዳር ሲጠየቁ ላ ውጭ ሀገር ቁሜ ብቀር ይሻለኛል ለምን ከጎረቤት የሚሰሙት ነገር አለ እያዩ ነው ጓደኞቻቸው ቀድመው ያገቡት ሲሰቃዩ ነው የሚያዩት ትናንትና የኔ ፍቅር እያለ ሲጠራት የነበረው ሸይጣን በል እያለው ሳያገባት በፊት ካገባት በኋላ ግን በስሟ እንኳን መጥራት ይጸየፋል ለምን ከጎደለ ታማ ከተኛች እቤት እንድትተኛ ይፈቅድላት ታማ ከኔን እንደጉድ እንደ ውሃ ነው የምትጋተው እንዳትጸንስ እየተከለከለች والله መብቱ አይደለም እንዳትወልጂ ማድረግ መጀመሪያውኑ ራሱ ሲጋቡኮ እወልዳለሁ አልወልድም ብላ ልጠይቀው ግድ ይላታል አይ እንድትወልጂ አልፈልግም ካለ ይቅር ጋብቻው ኢቃማ ስለሌለ ስላለ ላ ይሄማ ከሆነ በቃ ተውታ ኢቃማ እንደ መስፈርት እርግጥ ያስፈልግ ይሆናል
የስቀቀን ኑሮ ስለሚሆን ያለ ኢቃማ ቢገኙ ዝሙተኞች ተብለው ይያሳሉ ብዙ ችግሮች አሉበት አው ግን ካልሆነ ይቅር አገር ቤት ገብታችሁ ታገባላችሁ ግን መቼ ነው የምትገቡት ነው አሁን ጥያቄው ቆም ብለን ትዳር ያልመሰረትን ወንድሞችና እህቶች የመሰረቱትን ሲበዳደሉ ሲጨቋቆኑ አንዱ ባንዱ ላይ ድንበር ሲያልፍ አይተን ትዳርን ርቀነው እንዳንቀር ቢያንስ ሴቶቹ እዚህ ሀገር ትዳር እንኳን መመስረት ባትችሉ ወላሂ አትሞላላችሁም ዱንያ ወደ ሀገራችሁ ግቡና አላህ ያስቀመጠላችሁን ትዳር መስርቱ ሳታገቡ 30 አመት 35 አመት የሆናችሁ እህቶች አላችሁ 25 27 አመት የሆናችሁ እህቶች አላችሁ አንዲት ሴት እንደው 22 አመት እንኳን ከሞላት ወደ ትዳር ዓለም መግባት አለባት ከዚህ በኋላ እድሜዋ እያረጀች ነው የምትሄደው እህታችን ይቅርታ አርጉልኝና ይሄን ይመስላል የዛሬው ዳሰሳችን ብዙ እናንተ ያላችኋቸው አሉ እነዛን በዘረዝር አልጨርሰውም ወሰለላሁ ወሰለመ ወባረከ አለ ነብይና መሐመድ የተናገርኩት ነገር ሐቅ ከሆነ ፈሚን አላህ عز وجل የተሳሳትኩት ያስቀየምኳችሁ ነገር ካለ ከራሴ ነው አውፍ እንድትሉኝ ጠይቃለሁ ማስተላለፍ ይቻላል ይሄንን ከአብረን ወደ ጀነት ተማሪዎች ውጭ ላሉት ማስተላለፍ ይቻላል ወሰለላሁ ወሰለም አለ ነብይና መሐመድ ወሰላሙ አለይኩም ወራህመቱላሂ ወበረካቱ